በቀን ውስጥ በቂ የእንቅልፍ ሰዓት ከተኙ በኋላ መልሶ የእንቅልፍ ስሜት የመሰማት የህመም ምልክት ሊሆን እንደሚችል ያውቃሉ? ሰላም ጤና ይስጥልኝ። ዶክተር ዞባ እባላለሁ። የአእምሮ ሐኪም ስፔሻሊስት ነኝ። ባለፈው ካየነው የእንቅልፍ ማጣት ችግር ኢንሶምኒያ በተቃራኒ ያለ የእንቅልፍ መብዛት ችግር ሃይፐርሶምኒያ የምንለው ሌላኛው የእንቅልፍ ህመም ችግር ነው። ሃይፐርሶምኒያ መገለጫው በአማካኝ ኖርማል ነው ተብሎ ከሚወሰደው የእንቅልፍ ሰዓት ከ7 እስከ 9 ሰዓት ባለፈ የመተኛትና በተመሳሳይ ዕለት በተደጋጋሚ የማንቀላፋት ብሎም ከዛም በላይ የመተኛት ምልክት ከታየ፣ ሌላኛውን መገለጫ በቂ ሰዓት በሚባለው ከተተኛም በኋላ በሚነሱ ሰዓት ንቁ ወይንም ፉሊ አዌክ አለመሆን ችግር በሚገጥም ሰዓት፣ እነዚህ ምልክቶች ሃይፐርሶምኒያ የምንለውን ህመም የሚያሳዩ ሲሆን ሃይፐርሶምኒያ በአብዛኛው እንዲከሰት የሚያደርገው ምክንያት ማይታወቅ ወይንም አይዲዮፓቲክ ሲሆን አልፎ አልፎ ግን ከሌሎች ህመሞች ጋር ለምሳሌ ከነርቭ ህመሞች እንደ ሚጥል ህመሞች ጋር በተያያዘ፣ ከስነ ልቦና ህመሞች ለምሳሌ ከድባቴ ህመሞች ጋር በተያያዘ እንዲሁም ከአደንዛዥ ሰብስታንሶች ለምሳሌ ከመጠጥ ጋር በተያያዘ የሚከሰት ይሆናል። ከዚህም በተጨማሪ በቂ የሆነ እንቅልፍ አለመተኛትና ወጥና ንጹህ የሆነ የእንቅልፍ ንጽህና አለመኖሩም ምክንያቱ ሊሆኑ እንደሚችሉ ይገመታል። ሃይፐርሶምኒያን ለመርዳት በዋነኝነት እነዚህን መንስኤዎች ማከም ሲሆን ይሄም ደግሞ በመድኃኒት ስነ ልቦናዊ ፕላስ ሳይኮሶሻሊ ሰፖርት የሚደረግ የህክምና አካሄድ ይኖረዋል ማለት ነው። አመሰግናለሁ።